በአንተ ፍቅር አብዳለች። ወይኔ ጉዴ! ታዲያ እኔ ምን እምቢ ካላልክ ታዲያ ምንድነው እንደዚህ የሚያደርግ? የኔ ቆንጆ በእኔ ፍቅር ፈላጻ እንዴ ትገረፊያለሽ ብዬ አስቤ አላውቅም ነበር። ማትምት ከስ ማለት ነው። አንተ ምንድነው መልክ የምትሰራው? ጄሪ እንከባበር እሺ። ለመናገር ጊዜና ሰዓት ጠብቂ። የትኛው ቦታና ሰዓት እባክህ? እሱን ብቻችንን ስንሆን እናወራለን። ግን የሚያፈቅሩኝ ሴቶች ባሉበት መሀል ዲስሪስፔክት እንድታደርግኝ አልፈልግም። ኦኬ? አይ ቲንክ የተግባባን አልመሰለኝም። ተግባብተናል የኔ ቆንጆ። አንቺ ብቻ ረጋ በይ፣ ሪላክስ። ቆይ ምኑ ነው የተግባባ ነው? ጄሪ ሚሉዬን የኔን አፍቃሪ የኔ የሆነች ልጅ ይዘሽ መጣትሽ ነው። እሱ ሲያምርህ ይቀራል። እሺ እንዴ ቆይ ታዲያ ምንድነው የምታወሪው? ዳጊ አንዴ እንደማመጥ ሚሉዬ አንቺ ብለሽ ቀላል አዳምጥሻለሁ። ስንቱንም አዳምጠናል። ለማንኛውም የአስቴርም ድምጽ እንዳንቺ አይመስጠኝም። ከትክት ዳጊ ነግሬያለሁ። እንደዚህ አይነት ወሬ እኔ ፊት አታውራ። እጭ በእናትሽ ተይኝ። የምትናገሪው ነገር ካለ እባክሽ። አንቺ ደግሞ ፈጠን ብለሽ ተናገሪ። አንቺ ልጅ ቆይ ለምን አትከበሪም እንዴ? እንዴት ነው ሚሉዬ ዲስሪስፔክት የምታደርጊው? ዋ ጄሪ ዋላ ተናግሬያለሁ። ለነገሩ ወንዶች ስትባሉ እኮ ለሴት ስትሉ አይደለም አብራችሁ ያሳለፋችሁን ጓደኛ ይቅርና እናታችሁንም ትተዋላችሁ እንዴ። ጄሪ ቆይ ምንድነው የምታስጨንቅኝ? ሜላት እኔ አሁን ጊዜ ስለሌለኝ የምትናገሪው ነገር ካለ ተናገሪ። ዳጊ ላውራ የመጣው ስለረዱ ነው። ስለረዱ ነው ያልሽው? አዎ በቃ የተዋወቃችሁበት መንገድ ልክ ባይሆንም ልጅቱ ግን በጣም አፍቅርሃለች። እኔ ደግሞ አላፈቀርኳትማ። ይሄን ነገር ማሰብ ያለብህ አሁን አይደለም። ቆይ አንተ ማንን ነው ያፈቀርከው? እኔ ያፈቀርኩትማ ይቅርታ የኔ ወንድም፣ አንተ እዚህ መልክን እስክትሰራራ ድረስ የምጠበቅበት ጊዜ የለኝም። አንቺ ደግሞ ነገርኩሽ ያፈቀረው አንቺ ነው አልኩሽ አይደል እንዴ? ጄሪ ምን አለ ቆይ ታሪኬን ባታበላሽ። ምን አለ ቢያንስ ፍቅሬን እንኳን በነፃነት በገልጽ። ዳግም ግን እኔ እኮ ፍቅረኛ አለኝ። ምን ግልግል ማለት ይሄኔ ነው። አንተ ሞት ያማርክ አርፋችሁ ቁጭ በለው። ሚሉዬ የምርሽ ነው? አዎ የምሬን ነው ዳጊ። አንተን ግን የምታፈቅር ልጅ አለች። ካንተ ውጭ ማሰብ አቅቷታል። ትምህርቷን በስርዓት አትማርም። ከኔም ጋር ተራርቀናል። ስለዚህ የሆነ ነገር አድርግ። እናማ በቃ ትሪት አድርጋት። የማይሆን ከሆነም በጊዜ ሂደት ለማሰዳት ሞክር እንጂ እንደዚህ ባንድ ስትርቃት የማይሆን ነገር ልታደርግ ትችላለች። ስማ ጎረምሳው፣ ይሄን ነገር የማታደርግ ከሆነ ጉዳዩን ለላይኛው ጫፍ ነው የምወስደው። እሺ እኮት እሱን አሳያለሁ። ዛሬ ሆኖ ሂደህ ልጅቷን ትሪት ማድረግ ጀምር። እሺ ምን ይላል? አንቺ ደግሞ ነኝ አይ መከሪ ወይ ምን አለ ፈጣሪ ቆይ ቆንጆ አርጋ ባትፈጥረኝ እንዴ። ይኸው በዚህ እኮ ነው ከስንቱ እያፋጀኛለሁ።